ጋይስ ማለት ነው። እንደምታዩት በጣም ነው የሚያምረው። እየተፈቀፈቀ ላሳያችሁ ቀረባል። ዋው ሰርታችሁ እንደምትሞክሩ ተስፋ አለኝ። በጣም ነው የሚያምረው። በቃ ለአንድ ሰዓት ከአንድ ሰዓት በላይ ነው ያቆየሁት። በጣም ነው እና ሰርታችሁ ሞክሩት እላችኋለሁ የኔ ውዶች፣ ማሮቼ፣ ፍቅሮቼ፣ ቅመሞቼ። ሰብስክራይብ አድርጉኝ እሺ፣ አበረታቱኝ። እንዴ የቦረናው አቀበጥ እኮ ነው ይሄ እናት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሳራ ዘና ቻናል ተከታታዮች እንዴት ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ የክርስቶስ ሰላም ብስጥ ይበላችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቱን መንካታችሁን አትርሱ። ቤተሰብ የሆናችሁ ደግሞ ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ለምትሰጡኝ ማስተያየትም ድጋፍም እጅግ አድርጌ ነው የማመሰግነው። የሳራ ቻናል ከዘረኝነት ከሃይማኖት የጸዳ ከሁሉም የጸዳ ሁለገብ ቻናል ስለሆነ በቀላሉ መቀላቀል ትችላላችሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። እኛም በስደት ያለነውንም ደግሞ እግዚአብሔር ለእናት ሀገራችን ያብቃን። ዛሬ እንግዲህ ምሳ ልሰራ ነው። ምሳ ስሰራ ቀለል ያለ ስራ ነው። ምሳ ነው የምሰራው ማለት ጊዜም ደግሞ የምንጠቀማቸውም ነገሮችን ብዙም ከአቅማችን ላይ በላይ የሆኑ አይደሉም። ቀለል ያለ ነገር ነውና ምንድነው የምሰራው ዛሬ በኢትዮጵያ ምን እንደሚባል አላውቅም። ያው ይሄ የአረቦች ምግብ ስለሆነ የዶሮ አርቲስቶ ልበለው እና የዶሮ አርቲስቶ ወይም ደግሞ በአረቦች ደግሞ የስንዬ ድጃጅ አሰራር ነው ይዤላችሁ የመጣሁት። ስንዬ ድጃጅ ወይም ደግሞ አርቲስቶ ለመስራት የሚያስፈልገኝ ነገር ምንድነው? እንደምታዩት እዚህ ቆንጆ አድርጌ አጥቤ በሎሚ ምናምን የጠቃጠቃ ያለው ቆሻሻ እንዳይመስላችሁ ቅመሞቹ ምናምን ሳደበላልቅ እንዲይዝልኝ በቢላዋ ወጋ ወጋ አድርጌው ነው። በጨው በህል በሎሚ በደንብ አድርጌ ባጅስቶ ነው ያጠብኩትኝ። እንደዚህ የሚበቃኝ እናንተ ዶሮ የሚበቃችሁን ያክል እንደ ፋሚሊዎቻችሁ ማዘጋጃጀት ትችላላችሁ። እኔ ግን አንድ ተኩል ነው ያዘጋጃጀው አጥቤ ያዘጋጀሁት አንድ ተኩል ዶሮ ስለሚበቃኝ እና የሚያስፈልገን ነገር ዶሮ፣ እዚህ ደግሞ እንደምታዩት የፈረንጅ ቃሪያ አለ። ቀዩ ግዴታ መሆን አለበት። ሽንኩርት እዚህ እንደምታዩት ነጭ ሽንኩርት አለ። ነጭ ሽንኩርት አለ። ሎሚውን ጭማቂ ነው። ድንች የሚበቃኝን ያክል። ከዛ ቅመም ደግሞ የሚያስፈልገኝ ደግሞ የተደባለቀ ቅመም እዚህ አለኝ። ይሄ ከሙን ነው፣ ፍላሷጥ ወይም ደግሞ ቁንዶ በርበሬ። እዚህ ደግሞ የተደባለቀ ቅመም። እዚህ ደግሞ እንደምታዩት ፔፕሲ ሮማን ነው ይሄ ማለት ነው። ይሄ አብዛኛውን ጊዜ የምንጠቀመው ይሄንን ለማሽ ወይም ለወረቅ አይነብ እንደውም ሰላጣ ፈቶች ስንሰራ ነው። እና እዚህ ደግሞ እንትን አለ ፐርፒካን አለ። ፐርፒካን ያው የዚህ የፈረንጅ ቃሪያው የቀዩ ፓውደር ነው ማለት ነው። ስንዬ አዘጋጅቻለሁ። ይሄን ደግሞ የምፈጭበት ነው አዘጋጅቻለሁ። የወይራ ዘይት ወይም ደግሞ ዘይቱን ያስፈልገናል። እሱን ብቻ በመቀላቀል ምሳችን እንሰራለን። እውነት ለመናገር በጣም ቆንጆ የሚዘም ነው እና ብዙ ጊዜ ደጋግሜ ሰርቻለሁኝ። በነጩም በሎሚም ከዚህ ቀደም ጭኛለሁ፣ ኢትዮጵያ ላይ ሰርቻለሁ። የዛሬው ግን ለየት ያለ ነው። ከለሩ በጣም የሚያምርና ቆንጆ ነው የሚሆነው። እንደዚህ አድርጌ እሰራለሁ ማለት ነው። አሁን እንግዲህ ይሄንን ሽንኩርቱን እንደምታዩት ለሁለት ነው የምከፍለው። ሁለቱን እና ይሄንን ፍርፍር ሮሚውን፣ ነጭ ሽንኩርቱን፣ ቅመሞችን፣ ሎሚውን ጨምቄ ሎሚውን ጭማቂ አድርጌ ባንድ ፈጫዋለሁ። ድንቹን እና ሁለቱን ሽንኩርት ደግሞ ከዚህ ከስንዬ ላይ ከስር ደረድርና ከዛ ዶሮዬን ከላይ አድርጌ ከዛ የፈጨሁትን ቅመሞችን እና ሽንኩርቱን ይሄን የፈረንጅ ቃሪያውን ከላይ ያደርግበታለሁ። ዙሮ አሳያችኋለሁ። ተከታተሉ። ዋው ጀሚል እንዴት እንደሚያምር ማለት ነው። ቤተሰብ እንግዲህ ኦቨን ውስጥ አስገብቼው ነበረ። እንደሚታዩት ነው ማለት ነው። ዋው ነው ያሳያችሁ።
እዩት፣ አያችሁት ቤተሰብ። እንግዲህ አሁን ማቅረብ ነው የቀረኝ። ትንሽ ከላዩ ላይ ብቻ ትንሽ መጠጥ አድርገዋለሁ። ማርያም በጣም ዋው ነው። በዚህ በመሀል አንደረሳሁት ቪዲዮ የተቋረጠብኝ ነገር አለ። እሱ ምንድን ነው እንትን ስፈጭ አላሳየኋችሁም። ከላይ እንዳፈሰስኩበት ግን አሳይቻችኋለሁ። ይቅርታ። እና እንደዛ አድርጋችሁ መስራት ትችላላችሁ። በጣም ነው የበሰለው። ኦቨን ውስጥ 1 ሰዓት ተኩል ነው ያስቀመጥኩትኝ። ሞክሩት፣ ትወዱታላችሁ። እናንተም ደግሞ ማበረታታችሁ እንደቀጠለ ይሁን። ወዳችኋለሁ፣ አከብራችኋለሁ። እንደተለመደው ሀሳባችሁን በኮሜንት አስቀምጡልኝ ቤተሰብ። በዙ ሰናበታችኋለሁ። ባይ ባይ ማለት ነው። ያው እንደነገርኳችሁ ነው። እንትኑ ብቻ ነው በቃ ስፈጨው ሽንኩርትና ፍልፍል ሮሚን ቅመማ ቅመሞች ምናምን እነሱን ሳረግ አላሳየኋችሁም ማለት ነው። እና ይቅርታ፣ አስተያየታችሁን በኮሜንት አስቀምጡ። ትወዳቸዋለሁ ጋይስ ማለት ነው። እንደምታዩት በጣም ነው የሚያምረው። እየተሰቀፈቀ ላሳያችሁ ቀረበት። ዋው! ሰርታችሁ እንደምትሞክሩ ተስፋ አለኝ። በጣም ነው የሚያምረው። በቃ ለ1 ሰዓት ቀረ፣ ከ1 ሰዓት በላይ ነው ያቆየሁት። በጣም ነው እና ሰርታችሁ ሞክሩት እላችኋለሁ። የኔ ውዶች፣ ማሮቼ፣ ፍቅሮቼ፣ ቅመሞቼ ሰብስክራይብ አድርጉኝ እሺ፣ አበረታቱኝ። እንዴ የቦረናው ቀበጥ እኮ ነው ይሄ እናት